በኮምፒውተር ኔትወርኪንግ ዓለም ውስጥ ፊዚካል ሚዲያዎች ማለትም ኔትወርክ ኬብሎች፣ ትራንሲቨሮችና ዋየሪንግ ስታንዳርዶች መሰረታዊና ወሳኝ ሚና አላቸው። በቤታችሁ ውስጥ ለኢንተርኔት ኮኔክሽን የምትጠቀሙበትን ቀላል ኔትወርክ ለመስራትም ይሁን ውስብስብ ዳታ ሴንተር ኔትወርክን ማኔጅ ለማድረግ ፊዚካል ሚዲያን መረዳት አስተማማኝ፣ ቀልጣፋና ደህንነቱን የጠበቀ ኔትወርክ ኮሙኒኬሽንን ለማረጋገጥ ወሳኝ ነው። በዚህ ቻፕተር በኔትወርኪንግ ውስጥ በደንብ ከሚታወቁት ኬብሎች ጀምረን የተለያዩ ፊዚካል ሚዲያዎችን በጥልቀት እንመለከታለን። በመጀመሪያ ኮክሻል ኬብልን እንመለከታለን። ከዛም ወደ ተለያዩ የትዊስትድ ፔር ኬብል ካታጎሪዎች እናልፋለን። እነዚህም ካት 5E፣ ካት 6፣ ካት 6A፣ ካት 7፣ ካት 7A እና ካት 8 ሲሆኑ እነዚህ ካታጎሪዎች በኔትወርክ ስፒድ፣ በፐርፎርማንስና በተግባራቸው እንዴት እንደሚለያዩ ትረዳላችሁ። ቀጥለን የተለያዩ ፋይበር ኦፕቲክስ ኬብሎችን፣ የተለያየ ኔትወርክ ስፒድ ያላቸውን ትራንሲቨሮች ሳፖርት ስለሚያደርጉ ኔትወርክ ኬብሎች እንዲሁም ኬብሎቹ እንዴት ከኔትወርክ ዲቫይስ ጋርም እንደሚገናኙ እናያለን። በማስከተል የተለያዩ የኢተርኔት ትዊስትድ ፔር ኬብል ስታንዳርዶችን የምንመለከት ሲሆን ትክክለኛ የሆነ ዋየሪንግ እንዴት ያለምንም ችግር ዳታ እንዲተላለፍ እንደሚያደርግም ትረዳላችሁ። በዚህ ኮርስ ኔትወርክ ዲቫይሶች ኤሌክትሪክ ፓወር እና ዳታን በአንድ ኔትወርክ ኬብል ላይ የሚያስተላልፉበትን የተለያዩ የፓወር ኦቨር ኢተርኔት ወይንም የፒኦኢ ቴክኖሎጂዎችን በደንብ የምናይ ሲሆን እነዚህ ቴክኖሎጂዎች ኔትወርክ ሴታፖችን እንዴት እንደሚያቀሉና እንደሚያሻሽሉም ትረዳላችሁ። በመጨረሻም በኔትወርኪንግ ኢንቫይሮንመንት ውስጥ ዳታ የሚተላለፍባቸውን ሁለት ዋና መንገዶች ማለትም ሲምፕሌክስ እና ዱፕሌክስ ኮሚኒኬሽኖችን የምትረዱ ይሆናል። የዚህ ቻፕተር ትሬኒንግ አጠቃላይ የሚፈጀው ሰዓት 2 ሰዓት አካባቢ ሲሆን 19 ሌሰኖችን ወይንም ቪዲዮዎችን የያዘ ነው። ይህንን ቻፕተር ስትጨርሱ ለተለያዩ ኔትወርክ ኢንፍራስትራክቸሮች የሚሆኑ ትክክለኛ ፊዚካል ሚዲያዎችን የመለየት፣ የመምረጥ እንዲሁም ኮንፊገር የማድረግ ዕውቀትና ችሎታ ይኖራችኋል። በዚህ ኮርስ ጥሩ ልምድና ዕውቀት እንደምታገኙ ተስፋ አደርጋለሁ። መልካም ጊዜ ይሁንላችሁ።